አንድ የሆኑ ሥላሴ አብ ወልድ መንፈስ ቅዱስ ከሚባሉት አንዱ አጽናኝ መንፈስ ቅዱስ የተባለ አንዱ አካል መንፈስ ቅዱስ ጰራቅሊጦስ ብለን የምንጠራው ነው ማለት ነው። እየሰማችሁ ያለ ያ መንፈስ ቅዱስ የሚያጸና ነው ማለት የሚያጸና ነው ማለት ከአብና ከወልድ ተለይቶ አይደለም። እየሰማችሁ አይደለም። ለምን? የማጽናት ባህሪ ግን የሶስቱ ስለሆነ የስንቱ ስለሆነ የሶስቱ ስለሆነ ማለት ነው። ይሄ ትንሽ በጣም ይችላል። እንደዚህ ያለ ትምህርት ሰምተን ስለማናውቅ በጣም ሊከብደን ይችላል። ወደ ትምህርቱ ነው። ስለዚህ ከሶስቱ አካል አንዱ አካል ነው መንፈስ ቅዱስ። ይሄ መንፈስ ቅዱስ እኛን ለሰማዕትነት እንድንነሳሳ ክርስቶስን እንድንመሰክር ይረዳናል ማለት ነው። ማንኛውንም ስራ ልንሰራ የምንችለው በመንፈስ ቅዱስ ነው። እንዲህ ይላል ቅዱስ ዮሐንስ አርቦ ዘትክሉ ገቢረ ወይምንተኒ ዘእንበሌ ይላል። እየሰማችሁ ነው አይደለ? በዮሐንስ ወንጌል ምዕራፍ 15 ከቁጥር 5 ላይ ሁሉንም ስራ መስራት የምንችለው ጸንተን በሃይማኖታችን ያለነው አጽናኝ መንፈስ ቅዱስ ከእኛ እንዳልተለየ ሲነግረን በመስቀል የቻልነው መቁረብ የቻልነው የእግዚአብሔር መሆን የቻልነው እግዚአብሔር ከእኛ ጋር ስለሆነ ነው። ማን ከእኛ ጋር ስለሆነ? እግዚአብሔር ከእኛ ጋር ስለሆነ። እግዚአብሔር ከእሱ ጋር ያልሆነ ሰው አንዳችም ስራ ሊሰራ አይችልም። አንዳችም ስራ ሊያምን አይችልም። ምን ሊል አይችልም? እግዚአብሔር መሆኑን ለመመስከር መንፈስ ቅዱስ ያስፈልጋል። ማን ያስፈልጋል? ድንግል ማርያም የአምላክ እናት መሆኗን መመስከር የምንችለው እግዚአብሔር መንፈስ ቅዱስ በእኛ ሲያድር ነው። ማን ሲያድር ነው አልኳችሁ? እግዚአብሔር መንፈስ ቅዱስ በእኛ ሲያድር ድንግል ማርያም አንቺ ከሴቶች ተለይተሽ የተባረክሽ ነሽ ብለን እናመሰግናታለን። ማን ከእኛ ጋር መሆን ሲችል? እግዚአብሔር መንፈስ ቅዱስ። እንዲህ ይላል የሉቃስ ወንጌል ምዕራፍ 1 ከቁጥር 51 ላይ ስንመለከት እንዲህ ይላል ወሶበ ሰማት ኤልሳቤጥ ቃላ ለማርያም እንዘ ትተአምሃ። ኤልሳቤጥ የድንግል ማርያምን ቃል በሰማች ጊዜ እንዘ ትተአምሃ እንዴት አደረሽ የሚለው ቃል በሰማች ጊዜ ይላል አንከራጸ እባብ በውስተ ከርሳ ያለው ማኅፀን ዘለለ ይላል። ለምን ዘለለ? የድንግል ማርያም ቃል ኤልሳቤጥ ስትሰማ በሆዷ ያለው ጽንስ ዘለለ። የዘለለው ለምንድን ነው? እግዚአብሔር መንፈስ ቅዱስ ወበላ መንፈስ ቅዱስ ላዕለ ኤልሳቤጥ ይላል። የዘለለው በኤልሳቤጥ ሆድ ውስጥ ያለው ጽንስ የዘለለው በኤልሳቤጥ መንፈስ ቅዱስ ስላደረባት ነው። እየሰማችሁ ነው አይደለም? ወበላ መንፈስ ቅዱስ ላዕለ ኤልሳቤጥ በኤልሳቤጥ መንፈስ ቅዱስ መላባት ይላል። የማንን ቃል ስትሰማ? የድንግል ማርያም ቃል ስትሰማ። ያችሁ የድንግል ማርያም ታስው የድንግል ማርያምን ታምር ስንሰማ የእግዚአብሔር መንፈስ ቅዱስ በእኛ ላይ ይመናል። ኤልሳቤጥ የሰማችው የድንግል ማርያምን ቃል ነው። የማንን ቃል ነው? የድንግል ማርያምን ቃል ነው። እኛ በቤተ ክርስቲያን ዛሬ የድንግል ማርያምን ታምር ስንሰማ የእግዚአብሔር መንፈስ ቅዱስ ያድርብናል ማለት ነው። ሲያድርብን ምን ማለት እንጀምራለን መስላችሁ? ወበላ መንፈስ ቅዱስ ላዕለ ኤልሳቤጥ መንፈስ ቅዱስ በኤልሳቤጥ ካደረባት በኋላ ምን አደረገች? ትሩኝ እንደሆነ ቡርክት አንቲ እምአንስት ማለት ጀመረች። እየሰማችሁ ነው አይደለ? አንቺ ከሴቶች ተለይተሽ የተባረክሽ ነሽ ማለት ጀመረች። አያችሁ? የድንግል ማርያምን መመረጥ ልንመሰክር የምንችለው እግዚአብሔር መንፈስ ቅዱስ በእኛ ማደር ሲችል፣ ከዛ በኋላ ደግሞ ከሴቶች ተለይታ የተባረከች መሆኗን ድንግል ማርያም አመሰገነቻትና ከፍ ባደረገቻት በኋላ ደግሞ ምን አለች? ወልዱ ፍሬ ከርስኪ አንቺ ብቻ አይደለሽም ማለት ነው። አንቺ ብቻ አይደለሽም ከሴቶች ተለይተሽ የተባረክሽ ወልዱ ፍሬ ከርስኪ የማኅፀንሽ ፍሬ ጌታ ኢየሱስ ክርስቶስ የተባረከ ነው አለቻት። እየሰማችሁ ነው አይደለ? ማን ስላደረባት ነው? መንፈስ
ዳዊት በጽኑ መንፈስ አጽናኝ አለው። አያችሁ ድንግል ማርያም የአምላክ እናት ናት ብዬ እንድመሰክር በጽኑ መንፈስ አጽናኝ። አንተን መርገመ ሥጋ መርገመ ነፍስ የሌለብህ በረከተ ሥጋ በረከተ ነፍስ የምታድል መሆኔን ለመመስከር በጽኑ መንፈስ አጽናኝ አለው። እግዚአብሔርን እግዚአብሔር መሆኑን መመስከር የምንችለው በጽኑ መንፈስ ስንጸና ነው። እየሰማችሁ ነው አይደለ? በጽኑ መንፈስ ስንጸና ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 3 ላይ እንዲህ ይላል፣ አልቦ ዘይት ብሂለ እግዚእ ኢየሱስ ክርስቶስ ዘእንበለ መንፈስ ቅዱስ ላይ ሌሉ ይላል። አዳምጡ። ምን ማለት ነው? እግዚአብሔር መሆኑን መመስከር የምንችለው እግዚአብሔር የድንግል ማርያም አምላክ እናት መሆኗን መመስከር የምንችለው መንፈስ ቅዱስ በእኛ ሲያደርና አጽናኝ መንፈስ ቅዱስ እኛን ማጽናት ሲችል ነው። እና ሐዋርያው ቅዱስ ጳውሎስ ቀድሞ መንፈስ ቅዱስ ሳያድርበት እግዚአብሔር ኢየሱስ ክርስቶስን ሰው ነው እያለ ቢስ ነው እያለ በእሱ ያመኑት ክርስቲያን ያሳድድ ነበር። ይህን ሳሳድድ የነበረው አንተን እንዳላምን ያደረገው ቅዱስ መንፈስ ከእኔ ጋር ስለሌለ ነው አለና ምን አለ? መንፈስ ቅዱስን ከተቀበለ በኋላ ምን አለ? አልቦ ዘይት ብሂለ እግዚእ ኢየሱስ ክርስቶስ ዘእንበለ መንፈስ ቅዱስ ላይ ሌሉ። እግዚአብሔር ወልድ የባሕርይ አምላክ ነው ብሎ መመስከር የሚቻለው መንፈስ ቅዱስ ያደረበት ሰው ነው ይላል። እየሰማችሁ ነው አይደለ? እግዚአብሔር ወልድ የባሕርይ አምላክ ነው ብሎ መመስከር የሚችለው ማን ያደረበት ነው አለ? መንፈስ ቅዱስ ያደረበት ሰው ነው። አያችሁ? መንፈስ ቅዱስ ያላደረበት ጋኔን ያደረበት ሰው ድንግል ማርያምን የሚንቃል፣ ከድንግል ማርያም የተወለደውንም ደግሞ ክርስቶስ ነቢይ ነው ይለዋል። እየሰማችሁ አይደለ? ስለዚህ ድንግል ማርያም የአምላክ እናት መሆኗን መመስከር የምንችለው ከሴቶች ተለይታ የተባረከች መሆኗን ለዘላለም ድንግል መሆኗን መመስከር የምንችለው ማመን የምንችለው ማን ሲያድርብን ነው? መንፈስ ቅዱስ ሲያድርብን ነው። እግዚአብሔር መንፈስ ቅዱስ ከኛ ላይ አያቀቡ እንድንመሰክር። ለዚህ ነው ማስተማርን የምንችለው መማርን የምንችለው በቅድስና ልንጎናጸፍ የምንችለው እግዚአብሔር መንፈስ ቅዱስ ከኛ ጋር ሲሆን ነው። ማን ከኛ ጋር ሲሆን ነው? ከኛ ጋር ሲሆን ነው። ያለ ምንም ስራ ልትሰሩ አትችሉም ይላል። ያለ ምንም ስራ ልትሰሩ አትችሉም። በእኔ ካመናችሁ በእኔ የሚያምን ይላል። ደግሞ በዮሐንስ ወንጌል ምዕራፍ 14 ከቁጥር 7 ላይ እንዲህ ይላል። በቁጥር 12 ላይ ይቀጣል። እንዲህ ይላል፣ ዘያአምን ቤት ዘአነ ይደርኩ። በእኔ የሚያምን መንፈስ ቅዱስ ካደረበት በኋላ በእኔ የሚያምን ሰው እኔ የምሰራውን ስራ ይሰራል ይላል። እየሰማችሁ ነው አይደለ? እኔ የምሰራውን ስራ ይሰራል ይላል። ማን ነው እንዲህ ያለ? እግዚአብሔር ወልድ ክርስቶስ። ተመልከቱ፣ በእኔ የሚያምን እኔ የምሰራውን ስራ ይሰራል ይላል። ቅዱሳን አባቶቻችን ሙት አስነስተዋል አላስነሱም? አስነስተዋል። በማን ስላመኑ ነው? በእግዚአብሔር ስላመኑ። እግዚአብሔር ወልድ አልዓዛርን ከመቃብር አስነስቷል አላስነሳም? አስነስቷል። ደግሞ በክርስቶስ ስላመነ ጴጥሮስ ሌሎችም ሐዋርያት በክርስቶስ ስላመኑ ሙት አስነስተዋል። እየሰማችሁ አይደለ? ሙት ያስነሱት ግን በእግዚአብሔር ስላመኑና አጽናኝ መንፈስ ቅዱስ ከእነሱ ጋር ስለሆነ ነው ማለት ነው። እየሰማችሁ አይደለ? ከእነሱ ጋር ስለሆነ ነው። ስለዚህ ነቢየ እግዚአብሔር ቅዱስ ዳዊት አስተምር እንማርም ዘንድ ሕግህን የዘነጉ ሰዎች ሕግህን ያስቡ ዘንድ ወረሲያን ይትመየጡ ኀቤከ። እነሆ ዝንጉ ሰዎች፣ እግዚአብሔርን የሚያስቡ ሰዎች፣ ሁልጊዜ በኃጢአት የሚኖሩ ሰዎች ወደ አንተ ይመለሱ ዘንድ እኔ ደግሞ እንዲመለሱ አስተምራቸው ዘንድ አጽናኝ መንፈስ ቅዱስ ከእኔ አታርቅ፣ በጽኑ መንፈስ አጽናኛል። ሁላችንም በጽኑ መንፈስ ያጽናን። እግዚአብሔር አጽናኝ መንፈስ ቅዱስ ከእኛ አያርቅ። ለዚህ ነው እግዚአብሔር ወልድ በሚያስተምርበት እና ሥጋዌውን አምላክነትን በሚገልጽበት ጊዜ ሐዋርያትን ምን ይሏቸዋል? በማቴዎስ ወንጌል ምዕራፍ 10 ላይ ምን ይሏቸዋል መሰላችሁ? ለማስተማር በሄዳችሁ ጊዜ እናንተ ስታስተምሩ አሕዛብ ሁሉ ይጠሯቸዋል።
ወትቀውሙ ጽርዓነ በእንተ ስሜ በእኔ ስም ስላስተማራችሁ በእኔ ስም ስለተጠራችሁ የእኔ ስም ስለሰበካችሁ አሕዛብ ሁሉ ይጠሯችኋል። ጠርተው ብቻ አይተዋችሁም፣ አዳርሱን ብለው ወደ አደባባይ ይወስዷችኋል ይላል። ያኔ እንደው ምንድን ነው የምንመልሰው ብላችሁ አትጨነቁ ይላል። እየሰማችሁ ነው አይደለ? አትጨነቁ። ለምን እስመ ይኮንክሙ አንትሙ ዘትናገሩ አላ መንፈሱ ለአቡነ ሰማያዊ ውእቱ ይትናገር በላዕሌክሙ። አዳርሱን ብለው በእኔ ስም ስለተጠራችሁ የእኔ ስም ስለሰበካችሁ የእኔ ስም ስላስተማራችሁ አዳርሱን ብለው እየደበደቡ ወደ አደባባይ በወሰዷችሁ ጊዜ ምንድን ነው የምንናገረው ብላችሁ አታስቡ። በእኔ ስም እየተገረማችሁ ስለሆነ በእናንተ ላይ አድሬ የምናገረው እኔ ነኝና ለመንፈሱ ለአቡነ ውእቱ ሰማያዊ ይትናገር በላዕሌክሙ። በእናንተ አድሮ ያለ የሰማይ አባታችን መንፈስ ቅዱስ ይናገራል። የሰማችሁ ማለት ነው። ስለዚህ በእኛ አድሮ ስለ ክርስቶስ የሚመሰክር እኛ ሳንሆን በእኛ አድሮ ያለ ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ ስለሆነ ምን አለ ነቢየ እግዚአብሔር ቅዱስ ዳዊት በጽኑ መንፈስን ይመለክ አጽናኝ ያላችሁ ለምንድን ነው? በመዕማሮ ወላጣት ወተከለ እነሆ ኃጥአንን መንገድን አስተምራቸው ዘንድ ነው። እየሰማችሁ አይደለም? ለመማርም ለማስተማርም በጽኑ መንፈስ አጽናኝ ብሎ መለመን ያስፈልጋል። ያስፈልጋል። እግዚአብሔር ለምኑ ይሰጣችኋል። እግዚአብሔር ለምኑ ይሰጣችኋል። አንኳኩ ምን አሁን ስንቶቻችን የእግዚአብሔርን በር አንኳኩተናል? ስንቶቻችን ለምነናል? ማንኳኳት ማለት ነው ይህን በር መጥቶ እንደሚመደብ አይደለም። ማንኳኳት ማለት የእግዚአብሔርን ሕግ መፈጸም እኮ ነው፣ ሌላ አይደለም። እግዚአብሔርን መለመን እኮ ነው። ንስሐ እንድንገባ በጽኑ መንፈሱ አጽንቶ ወደ እሱ እንዲመልሰን እኮ ነው ማንኳኳት ማለት። እግዚአብሔርን መጠየቅ ማለት እኮ ነው ማንኳኳት፣ ሌላ አይደለም እኮ። ስንቶቻችን ጠይቀናል? ስንቶቻችን እግዚአብሔር በመንፈስ ቅዱስ አጽንቶ የእሱ መስካሪዎች እንድንሆን ስንቶቻችን እግዚአብሔር እርዳን ብለን ለምነናል? ከመማሩ ምራጣን ኖት ወረሲያን የትመጡ አገር እነሆ ዝንጎችን ደግሞ ወደ አንተ ይመለሱ ዘንድ በጽኑ መንፈስ ይንበለኝ አለ። በጽኑ መንፈሱ እግዚአብሔር ያጽና። እኛም እንድንመለስ ያልተመለሱትን እንድንመልስ በጽኑ መንፈሱ እግዚአብሔር ያጽና። እግዚአብሔር ለቅድስና ሁላችንን የሚያዘጋጀን መንፈስ ቅዱስ ለእኛ ያረግ ያስተማረን የመከረን የገሰጸን ቅዱሳን አምላክ ወላጆቻችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። እግዚአብሔር ይመስገን።